በጣም ነው የሚገርመው። ኤቭሪቲንግ በጣም ነው ሆቴል ነው የሚመስለው ሁሉ የሆነ ሞል ምናምን አይመስላችሁ። ይሄ የምታዩት በጣም ግዙፍ የሆነ ስክሪን ነው እና ፋን ሁሉ አለው። በጣም ነው የሚገርመውና ያለው አይን እንደዚህ አይነት ነው የሚሆነው። ውጭ ሀገር ብቻ አይደለም እዚህ አዲስ አበባ ኢትዮጵያ ውስጥ ሰው እንደዚህ አይነት ረጃጅም 11 እና 15ኛ ፎቅ ላይ እየኖረ ነው ያለው። ብዙዎቻችሁ በእርግጠኝነት በዩቲዩብ ወይ ደግሞ በዜና በምናምን ይሄን ሰፈር ሳታዩት ቀርታችኋል ብዬ አላስብም። ሰፈሩ ይሄንን ይመስላል። እንግዲህ ብዙ ሰው የሚያስታውሰው በዚህ ፎቅ ነው። ይሄንን ፎቅ ብዙ ሰው ያውቀዋል። መሃል የተባበሩት አደባባይ ነው ያለው። ሴምሲ ይታያችኋል። ይሄ የተባበሩት አደባባይ የሚባለው ሴምሲ የሚባለው ኤሪያ እዛ ጋ ነው ያለውትኝ። እንዲሁም ፀሐይ ሪል ስቴት ላይ ነው የምገኘው። ትልቅ የገበያ ማዕከል ይሆናል ተብሎ የሚታሰበው አዲስ አበባ ላይ መካከል አንዱ ነው ይሄ ሳይት። አሁን እንግዲህ ወደ ሱቆቹ ሄጄ ያለው ነገር ላሳያችሁ ነው። ሊፍቶቹ እዚህ ጋር 3 ሊፍቶች አሉት። ይህንን ይመስላል። ሊፍት ውስጥ ነኝ ያለሁት። አብራችሁን ሊፍቱ ከፈተ። ይህንን ይመስላል። ዋው! ውስጡ ውጭ ሀገር ነው የሚመስላችሁ። ዋው! በጣም ነው የሚያምረው ከምላችሁ በላይ በጣም ነው የሚያምረው። ያው ከሊፍት እንደወረዳችሁ ነው የተለያዩ ቢሮዎች አሉ። ተመልከቱ። ይህንን ይመስላል። የተለያዩ ለሱቅ የሚሆን ለተለያየ ስራ የሚሆን ነው። ይህንን ገዝታችሁ ብታከራዩት ምን ብትሉ በጣም ነው ተፈላጊነት ያለው። አሁን ለዚህ ካሬ እስከ 3500 ብር በኢትዮጵያ አንድ ካሬ ነው የምነግራችሁ። እስከ 2500 ብር እስከ 2000 ብር ነው አቬሬጅ እየተከራየ ያለው እዚህ ሞል ላይ ማለት ነውና በጣም ነው ደስ የሚለው። ሁሉም ፋሲሊቲ የተሟላለት ነው። ሱቁ አንደኛው ሱቅ ይሄንን ይመስላል። የሚሸጠው ሱቅ የምትመለከቱት ነው። ይሄ 30 ካሬ ነው። ለቢሮ ይሆናል። እንደምትመለከቱት ነው። 5ኛ ፎቅ ላይ ነው የሚገኘው። በዚህ በኩል ከሀያት መስመር፣ በዛ ከሰሚት ፍየል ቤት፣ በዚህ በኩል ደግሞ ከአይሲኤምሲ ከአቤም የሚመጣውን እያያችሁ ወደ መገናኛ የሚሄደውን የትራፊክ የመኪኖች ፍሰት እየተመለከታችሁ ስራችሁን እየሰራችሁ ኢንጆይ የምታደርጉበት ቦታ ነው እና ቦታው በጣም ተፈላጊነት አለው። ለቢሮ በጣም ተፈላጊነት ይኖራሉ። ወደፊት ሌሎች የገቡም አሉ። ለምሳሌ ላሳያችሁ። አሁን እንደዚህ አይነቶቹ አሁን ገና ሊጀምሩበት ነው። እዚህ ጋር ደግሞ ዋው ጀምሩበታል። የሆኑ የኮንስትራክሽን ቢሮዎች ይመስሉኛል። በዚህ በኩል አዎ አይታችሁታል። እንደዚህ አይነት ነው የሚሆነው እና በጣም ቆንጆ ነው ብዬ አስባለሁ። ፍሎሩ ይሄንን ይመስላል። በጣም የተለያየ አይነት ነው። ብዙ ነው። ወደ 400 ሱቆች ናቸው ያሉት ከግራውንድ ጀምሮ ማለት ነውና ያሁን ይሁት ይሄንን የሚያክል በጣም ሰፊ ማለት ከፈለጋችሁ እናንተ አቅማችሁ ከቻለ የምትፈልጉትን ያክል መግዛት ትችላላችሁ። ይሄንን ይመስላል። ምን ይመስላል የሚለው የዚህን የፍሎሩ የጋራ መጸዳጃ ቤቱ ምን እንደሚመስል ላሳያችሁ። ዋው በጣም ነው የሚገርመው። ኤቭሪቲንግ በጣም ነው ሆቴል ነው የሚመስለው ሁሉ የሆነ ሞል ምናምን አይመስላችሁ። የሆነ ሆቴል ነገር ነው የሚመስለው ስታዩት። ይሄ ሴቶች ነው። ይሄንን ይመስላል። በቃ በውጭ ሀገር ስታንዳርድ ነው ሁሉ ነገር የተሰራው። በጣም ነው የሚገርመው። ይሄ ወንዶች ነው። ይህንን ይመስላልና እያንዳንዱ ነገር በጣም በጥራት ነው የተሰራው። እያንዳንዱ ነገር እውነት ለመናገር ይሄንን ባትገዙት ራሱ ዝም ብላችሁ ቪዲዮውን ያያችሁት ሰዎች የተሰማችሁን ነገር አስቀምጡልኝ። እውነት ማለት ቪዲዮውን አይታችሁት ይሄ ኢትዮጵያ ውስጥ ነው ወይስ ከዚህ በፊት እንደዚህ አይነት ነገር አይታችሁ ታውቃላችሁ? ኤክስፒሪየንስ። ስለዚህ እስኪ ያለውን ነገር እንትን በሉት። ዋው በዚህ ጋር ያለው ቪው ደግሞ በጣም ነው የሚገርመው። ይህ ተመልከቱት። ዋው በእነኚህ ደግሞ መኖሪያ ቤቶች ናቸው። ይኸው በጣም ረጅም ነው ፎቁ በነገራችን ላይ። ይሄ 4ኛ ላይ ደርሰናል። አሁን 4ኛ ላይ ነው እንደምታዩት ነው። ኤቭሪቲንግ ሁሉ ነገር
በጣም የሚገርም ነው። ይሄም እንግዲህ ለሱቅ ለቢሮ ይሆናል፣ ለተለያየ ስራ የሚሆን ነው። በነገራችን ላይ ለካፌም ለምንም ነው የሚሆነውና ሻተሩ ራሱ የሚከፈተው በሪሞት ነው። በኋላ አሳያቸዋለሁ። ይሄ ሻተሩ ማለት ነው ወደታች ዝቅ ይላልና ሊፍቱ ይሄ ያልሰራ ካላችሁ ይሄ ያልሰራ ካላችሁ ይሄ ነው። ሁሉ ነገር የተሟላለት ነው። ይሄ ደግሞ የሚያምር እንትን አየው ቢሮ ነው ገዝተውት እንደዚህ አድርገው አሰርተውታል። በጣም ነው የሚያምረው። ገዝተውት አይታችኋል። ቅድም ያሳያችሁት አይነት ቢሮ አድርገውታል እንደዚህ ማለት ነውና ዋው በጣም ደስ ይላል። ሌላ ደግሞ ቢሮ አለ ማለት እነኚህ ቀድሞ የገዙና የገቡ ሰዎች ናቸው። ይሄ ሌላ ቢሮ ነው ደግሞ እንደዚህ አይነት ኢምፖርት ኤክስፖርተሮች ምናምን የተለያዩ እንትኖች ደግሞ ይሄ ገብተዋል። ማየት ማመን ነው የኔ አላማዬ። ለእናንተ ጥሩ ነገር ማቅረብ ነው። እዚህ ሶሻል ሚዲያ ላይ ከ4-5 ዓመት በላይ ብዙ ሰዎች ያው የኔን ቪዲዮ አይታችሁ ሊሆን ይችላል። የኔ አላማ በዋናነት ለእናንተ የሆነ ያልኩትን ጥሩ የሽያጭ መረጃ መልቀቅና ጤናማ የሆነ ግብይት ስነ ስርዓት እንዲኖር ነው ፍላጎቴ ማለት ነው። ብዙ ሰው ቤት ለመግዛት የተለያዩ ቻሌንጆችን ስለሚያሳልፍ በቀላሉ በስልኩ እውነተኛ መረጃ ካገኘ ልፋቱን ቀንስለታለሁ ብዬ ስለማስብ ለዛ ነው። የኔ አይነት አስተሳሰብ ካላችሁ ሰብስክራይብ በማድረግ ቪዲዮ ከተመቻችሁ ማለት ትችላላችሁ። እዚህ ጋር ደግሞ ማሰልጠኛ ነገር ነው ያደረጉት፣ ይታያችኋል። እንደ ክላስ ነገር አድርገውታል። አሁን ይሄ ሁሉ እያሳያችሁ ያሉት ሱቆች የግለሰብ ናቸው፣ እያንዳንዱ ሰው ናቸው። ሁሉም ሰው ገዝቶ ነው የራሱ ያደረገው። አሁን አንዳንዱ ደግሞ ገዝቶ ቀለም ቀብቶ ምናምን እስከሚከራይ ድረስ እንደዚህ እያደረገው ነው፣ ይታያችኋል። አሁን ቀድም ያሳያችሁ አይነት እንትን ነው። ይሄ አሁን 3ኛ ፎቅ ላይ ነው ያለው። ላይክ እንደዚህ ነው ከታያችሁ ማለት ነው። ቀለም ተቀብቶ ምን ብሎ ኤቭሪቲንግ ተዘጋጅቷል ማለት ነው። አይታችሁ ስታዩት አሁን ጠባብ ይመስላል አይደለ? ግን አንዱ ካሬ በ2500 ብር በ3000 ብር ነው የሚከራየው። ይሄ ማለት አሁን ይሄ 30 ካሬ ቢሆን ነው ይሄ ሱቅ ምቱት እናንተ በወር ምን ያክል ገቢ እንዳላችሁ ማለት ነው። እንደዚህ አይነት ቪዲዮዎች የምሰራው ትክክለኛ የሽያጭ መረጃ አግኝተው የትም ቦታ ሳይንከራተቱ በቀጥታ እኛም በማግኘት ጥሩ መረጃዎችን እንዲያገኙ፣ እንዲገዙ፣ እንዲገበያዩ እያደረኩ ያለሁት ማለት ነውና የብዙ ሰዎችን ጊዜ ጉልበት እየቆጠብኩ እንደሆነ ይሰማኛል። የራስ ላይ ደርሻለሁ። እንግዲህ ይህንን ይመስላል። መኖሪያ አፓርትመንቶች ናቸው እነዚህ። ብዙ ሰው እስከ ላይ ድረስ ይሄው ይታያቸዋል አይደል? እየኖረ ነው። ውጭ ሀገር ብቻ አይደለም፣ እዚህ አዲስ አበባ ኢትዮጵያ ውስጥ ሰው እንደዚህ አይነት ረጃጅም 11 እና 15ኛ ፎቅ ላይ እየኖረ ነው ያለው። ግን ሊፍት አለ፣ 24 ሰዓት ውሃ አለ፣ ምንም ነገር አይቋረጥም። ይሄ የምታዩት በጣም ግዙፍ የሆነ ስክሪን ነው እና ፋን ሁሉ አለው። በጣም ነው የሚገርመውና ያለው አይነት በጣም ግዙፍ ስክሪን ነው እና እዚህ ሱቅ ከገዛችሁ ድርጅታችሁን፣ ሱቃችሁን፣ እያንዳንዱን ነገር በዚህ ስክሪን እዚህ ለምትመለከቱት ህዝብ ማስተዋወቅ ትችላላችሁ ማለት ነውና ህንጻው ሁሉን ነገር በቃ በውጭ ሀገር በኢሮፕ ስታንዳርድ ነው የተሰራው። በዚህ ልክ ነው በጥራት በደረጃውን ጠብቆ የተሰራውና እስኪ እንዴት አያችሁት ቪዲዮን? እስኪ ሐሳባችሁን እስኪ አስቀምጡልኝ ኮመንት ላይ። እንዴት ነው ማለት ምን አያችሁ? ምን ተረዳችሁ? ምን ተሰማችሁ? እውነተኛ የሆነ ሐሳባችሁ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። መኪና ፓርኪንግ ምናምን በዚህ በኩል ነው እና ምናልባት ወደፊት ስራልኝ የምትሉ ከሆነ እሰራላችኋለሁ። ስለ መኖሪያ ቤቱ እዚህ ግቢ ውስጥ መኖር የምትፈልጉ የሚገርም ኮምፓውንድ ነው ግቢው። ፍተሻው ፍተሻ እንዳይመስላችሁ ይቅርታ አድርጉልኝና በጣም ነው የምትበረበሩት። ማለት ሴኩሪቲ ደህንነቱ ተውስ ነገሩ። እንደዚህ አይነት ሌክዠሪ አፓርትመንት ውስጥ እየኖርኩ እንዴት ፍተሻ አይኖርም እንደምትሉኝ ተስፋ አደርጋለሁ። እና ይሄንን ይመስላል። አሁን ፈርስት ፍሎር ላይ ነኝ፣ ወደ መዳረሻው ተጠግቻለሁ። ቀጣይ
ሌሎች ቪዲዮዎችን እሰራላችኋለሁ። ይህን ኮንተንቴ ከወደዳችሁት እንደዚህ እየተዘዋወርኩ አዲስ አበባ ላይ ሌላም ክልሎች አዳማ፣ ደብረ ዘይት ላይ እሰራላችኋለሁ። ከፈለጋችሁት ኮመንት ላይ ጻፉልኝና እዚህ ቦታ ሄድልን እንደዚህ አይነት ቪዲዮ ስራለን ብላችሁ ሐሳብ ኮመንት ላይ ስጡኝ። በብዛት ላይክ ያገኘውን ኮመንት ደግሞ ሄጄ ቪዲዮ እሰራላችኋለሁ ማለት ነው። ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ አድርጉ፣ ሼር አድርጉ። መልካም ጊዜ። ወዳችኋለሁ፣ አከብራችኋለሁ ሁላችሁንም። ቻው ቻው።